ከተበተንበት እንድንሰበሰብ ያደረገችን በእሷ ምክንያት ነውና ምክንያት ድህን የሆነችው እመቤታችን ድንግል ማርያም ናትና በእሷ ያገኘነው ጸጋ እስከሆነ ድረስ መምህራችን ባስተማሩት ርዕስ ተነስቶ ለመዘመር አንድ መዝሙር ብቻ ነው። እመቤታችንን መዝሙር ነው ያን ነው የምንዘምረው። ለመዘመር በአብ በወልድ በመንፈስ ቅዱስ እመቤታችን አማላጅነት ጻድቃን በሰማዕታት ተራዳኢነት ያመንና እየተማጸን በምድራዊ ሕይወት እስኪ ጀምሩ። በእውነት ለአባታችን ዝማሬ መላእክት ያሰማልን። በጣም የሚጣፍጥ መዝሙር ነው። እመብርሃን እንግዲህ እጆቿን ዘርግታ ሁላችንም ትዳሰን። አባታችንም እድሜ ዘመናቸውን ረዘም ያደርግልን። ከዚህ የበለጠ ዝማሬ ልብ የሚሰበው ምክንያቱም ድንግልን የማያውቋት ይሳለቁባታል፣ የምናውቃት ግን እንመካባታለን። መሰላላችን፣ መውጫችን፣
ከክርስቶስ ጋር መገናኛችን፣ መስመራችን፣ ሁሉ ነገራችን ከማህፀን እንኳን ስንወጣ ገና ሰዎች ማርያም ማርያም ብለውልን የእናቶቻችን ማህፀን ተከፍቶ ማርያም 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 ተብሎ ዛሬ ማርያም ማርያም ተብሎ የተወለዱና በእሷ ብዙ ተስፋ የነበራቸው ዛሬ ግን እመብርሃንን ወደ ኋላቸው ሲያደርጓቸው እናያለን። ቅድም መምህራችን አደራ እንደው በማንም እንዳትነዱ ሲሏቸው ለዚህ በቤተ ክርስቲያኑ መምህራን ብቻ አይደለም። ምናልባት አባታችን ሲናገሩ የነበሩት ቅድም እሳቸው አስተምረዋል። አሁን ደግሞ አባታቸው ቆመው ዘምረዋል። ደግሞ እኔም በተለይ ተራ ደርሶኛል ነገር እናገራለሁ። እሳቸው ቅድም ታዲያ የተናገሩት ምናልባት እንደው ትንሽ ያው ቅድም እሳቸው እንዳሉት አንድ ነገር ስንናገር አንዱን ወደ አንድ የሚወስድ ሰው አለ። ገብቷችኋል አይደል? ይሄ በላዩ ላይ ነጣቂ አውሬ ያለበት ሰው አለ። በዚህ መድረክ በዚህ በተቀደሰው ላይ መድረክ ላይ ቆመው የሚያስተምሯችሁ አፋቸው ቢያያዝም አፋቸው ቢቆላተፍም እውቀቱ ባይኖራቸው እኔ ማችሁ አቤት እንዲሰጠው ስታዳምጡ አቤት እግዚአብሔር ምንኛ ደስ ይለዋል። እኛ እንደ ደስ ያለ እሱስ እንዴት ደስ ይለዋል። ስለዚህ በዚህ መድረክ ላይ ቆመው የሚያስተምሩ የሚመክሩ የሚዘምሩ ሁሉ የእግዚአብሔር ልጆች ናቸው። ተረታችሁኛል አይደል? በልባሌ ቦታ ግን ነጥቀዋችሁ ወስደዋችሁ ዘርፈዋችሁ ሌላ ቦታ የሚወስዷችሁ ነው። ቅድም ሲያስተምሯችሁ ገብቷችኋል? በደንብ ገብቷችኋል? ግር ያላችሁ ካላችሁ ምስጢሩ ይሄ ነው። እመብርሃን ተሸፍናችሁ አሜን። ከመጥፎ ነገር ተጠብቃችሁ አሜን። እንግዲህ አባታችን በደንብ አድርገው ዘምረዋል። እንዲሁ ከፈተና ተሰውረን በእውነት ዘመኑ የፈተና ዘመን ነው እንደምታውቁት። በዚህ ጋር የኑሮ ውድነት ያቃጥላል። በዚህ ጋር ደግሞ በየጆሮአችን የምንሰማው ከተኩስ ውጭ ሌላ ነገር የለም። ሞባይላችን ሊሰበር ነው አሁን ይደረስ ስታውቁ ሰላም እዛ ሀገር ላይ ይህች ሀገር ሰመጠች ነው። እዛ ሀገር ላይ ፎቁ ተናደ ነው። እዚህ ቦታ ላይ 17 ሰዎች ሞቱ ነው። እዚህ ቦታ 30 ሰው ሞቱ ነው። እዚህ ቦታ ላይ ይሄ ሆነ ነው። አንድ የተቀደሰ ነገር የምንሰማው ነገር የለም። ያዟት ልጅቱን ትንሽ እንማማር። ያዟት እስኪ ልጆች ያዟትና ትንሽ እንጨርስና በቅባ ቅዱስ እናያታለን። እሺ በእውነት ይህንን ክፉ ነገር የምንሰማው መድኃኔ ዓለም ክርስቶስ ወደ መልካም ነገር ይቀይርልን። አሜን አሜን በሉ። አሜን አሜን ማለት ምን ማለት ነው? ይሁን ይደረግልኝ። አሜን የማይል ሰውስ አሜን እግዚአብሔር ያስከ አይሁንልኝ። አሜን ይሁንልኝ ይደረግልኝ ከሆነ አሜን የማይል ደግሞ አይሁንልኝ አይደረግልኝ ማለት ሰምቼ ብቻ ልሂድ ማለት። ስለዚህ ለሁለቱም አባቶቻችን በእውነት ቃለ ሕይወት ያሰማል። አሜን ቃለ ሕይወት ያሰማል። አሜን። ሰባተኛውን ሳምንት ተያይዘነዋል በክርስቶስ ፍቅር በሱ ፍቅር። በእውነት በዚህ ሰባተኛው ሳምንት ላይ ደግሞ የረቀቀ ትምህርት ተምረናል። ሰው ከስጋ የተወለደ ስጋ ከመንፈስ የተወለደ መንፈስ። ሰው ከውሃና ከመንፈስ ካልተወለደ ድጋሚ መዳን አይችልም። ኒቆዲሞስ በጣም እየገረመው ነው። ሰው እንዴት ካፈጀ በኋላ ትልቅ ሰው ከሆነ በኋላ እንደምን ከነ ወደ እናቱ ማህፀን ይመለሳል እያለ እየገረመው ነበር። ታዲያ ገርሞት አልቀረም። መምህሩ ዓለም ንጉሥ ኢየሱስ ክርስቶስ ስለነበረ ነግሮታል። አያችሁ ዛሬ የኔና የእናንተ መድኃኒት እዚች ድምፅ ላይ ደርሶ ያዳመጠ ሁሉ የዛሬውን ትምህርት ያዳመጠ ሁሉ በእውነት ነው የምላችሁ የዳነ ሰው መዳን። ይህንን አይታችሁ ለንስሐ እንድትበቁ የእግዚአብሔር ቅዱስ ፈቃዱ ነው። ለሞት ያብቃል፣ ለሥጋ ወደሙ ያብቃል። እንግዲህ ክርስቶስን መምሰል ማለት ክርስቶስን መምሰል እሱን መምሰል የእሱን ስራ መስራት ያስፈልጋል ማለት ነው። ምናልባት ያው ብዙዎቻችሁ እየደወላችሁ የመጣችሁ ናችሁ አውቃለሁና ብዙዎቻችሁ አይኔ ላይ ያያችሁ ብዙ ቦታው የት ነው እያላችሁ እየጠየቃችሁ የመጣችሁ እናቶች እህቶች አላችሁ። ግልጽ ነው አይደል? ይሄ ግልጽ ነው። ስለዚህ በዛ በላይቭም ላይ የተወሰነ ነገር ተማምረናል። ታዲያ ከትምህርታችን ቀጥለን አሁን መምህሮቹ አስተምረዋችኋል። እኔ ደግሞ አንድ የመዳን መስመርን ነግራችኋል። ጾም ብቻውን የሰው ልጅ
አጥንቱ ስጋው ከአጥንቱ እስኪጣበቅ ቢጾም ጾም ብቻው መምህራኖቹ ፊት ወንጀል ነው የምናገረው። ስጋው ከአጥንቱ ጋር እስከሚጣበቅ ቢጾም አንድ ሰው ይድናል። ጾም ብቻ ነው። ጾም ብቻው ተግባር ሳይኖረው ስጦታ ሳይኖረው አገልግሎት ሳይኖረው አስራት ሳያወጣ የተቸገረ ሳይረዳ የተራበ ሳያበላ የተጠማ ሳያጠጣ የታረዘ ሳያለብስ የመምህራኑን ቃል ሳይሰማ ንስሐ ሳይገባ ሳይታጠብ ሳይናዘዝ ይጸድቃል? በጾም ብቻ። አያችሁ፣ ይህንን ማወቅ። ስለዚህ ይህ ጾም እዛም መልእክት ያስተላልፈላችኋል። ድነት ሚዲያ ላይ በደንብ አይታችሁታል። የዛሬውን ጾም ስንጾም ቁርሳችን ለነቢያን መሆን አለበት። ምሳችን ለቤተ መቅደሱ መሆን አለበት። በቤተ መቅደስ ለሚያገለግሉ አባቶች ደሞዝ ከፋይ መሆን አለበት። እኛ የምንበላው እራታችን ብቻ ነው። መቼም 9 ሰዓት አስቀድሳችሁ 9 ሰዓት 10 ሰዓት ቤት ገብታችሁ አንድ ዙር በልታችሁ ሁለተኛ እራት የሚደግም ሰው አለ አለ? የሚደግም ታለ ተርፎታል። ስለዚህ የምሳና የቁርሱ አንዱ ለቤተ ክርስቲያን አንዱ ለነቢያን መሆን አለበት። ትክክለኛው የመዳን መስመሩ የመዳን መንገዱ የሚገለጸው ይሄ ነው። ሁለተኛው ንስሐ መግባት መናዘዝ። አንዳንድ አባባል አለ፣ በጾም ላይ ጾም አይጨመርም። እውነት ነው። የክርስቶስ ጾም ሊጨመርበት ሊደበልበት አይችልም። ስግደቱን ግን መስገድ ይቻላል። በደንብ አድርጎ መስገድ፣ እግዚአብሔርን ማስታወስ ይቻላል።